ብልጽግና ሲሄድ ነው ራሱን እየተከላከለ ምላሽ እየሰጠ ያለው። በራሱ የቤት ስራ ውስጥ ፋኖ ሰምጦ ነው ያለው እና ይሄ ደግሞ አይ ቲንክ አልፎ አልፎ ሊከናወን የሚገባና ተገቢ የሆነ ነው አድርጌ ማስበው። በመስከረም የዘመቻ አደማሊ ወሎ ቀጠና ከተደረገው መጠነ ሰፊ የማጥቃት ዘመቻ በኋላ በፋኖ ኃይሎች በኩል የታወጀ የማጥቃት ዘመቻ ብዙ አላስተዋልንም። ነገር ግን በየቦታው የመጨረሻ ዘመቻ አውጆ ስለነበረ ራሱ ጀነራል አበባው አማራ ክልል ሄዶ ከተመለሰ በኋላ የታወጀው ማለት ነው ስልታዊ ማጥቃት የሚል በሰማይ በድሮን እና በጀት እንደዚሁም ደግሞ የጸረ ሽምቅ የሚል ደግሞ በማታም እንደዚህ ከበባ ለማድረግ እየሞከሩ ካምፖችን ለማጥቃት እንደዚህ አይነት እንቅስቃሴ ያደረገ ነው አገዛዙ። እነዚህን እንቅስቃሴዎችን በደፈጣ እና በተወሰኑ ኃይሎች ለመመከት ነው እየሞከረ ያለው ካሉ። ከዛ ባሻገር ትልቁን የቤት ስራ ምንድን ነው ታዲያ እያከናወነ ያለ ካል አደረጃጀቱን እየፈተሸ ነው። ቀጠናዊ የሆኑ ግንኙነቶችን እያጠናከረ ነው። ምናየው እሱን ነው። ለምሳሌ በጎጃም ቀጠና 5 ኮሮች የተደራጁት ባለፉት 3 ሳምንት ውስጥ 5 ኮር ማደራጀት ምን ያህል ከባድ ስራ እንደሆነ ማሰብ ነው። ከፍተኛ የሆነ ራሱ የፋኖን አደረጃጀት በተወለደበት አካባቢ በሚያውቀው ቀጠና የፈጠረውን ኔትወርክ ሁሉ ተሻግሮ መደበኛ ሰራዊት የማድረግ ነው አደረጃጀት። መደበኛ ሰራዊት የተለየ ነው፣ ያደገ ነው። የትም ቦታ ወስደው ብታስቀምጠው ኤግዚስት ሊያደርግ በሚችል ደረጃ ሊያደርግ የሚችል ነው። ብርጌዶቹ ፈርሰው እንደገና በሻለቃና የክፍለ ጦር ቀደም ሲል ሲጠቀስ የነበረበት ሁሉ ተሰባጥሮ እንደዚህ ነው የተሰራው። በዚህ ሁሉ ሂደት ውስጥ ውይይቶች ነበሩ። በሸዋ ቀጠና ጀነራል ተፈራ ማሞ የተገኙበት ከሰም ኮር 2ኛ ኮር ነው። በአፋባ ውስጥ ባለው እንኳን ዳፋር ውስጥ ያለው የነመክተው ማሞ ቀደም ሲል የተደራጁ ኮሮች አሉ እና ሲሆን ራምቦ ኮሮች አሉ። በሌላ በኩል በአፋባ በኩል ኢንጂነር ደሳለኝ ባሉበት ከዚህ ቀደም ማጀቴ ከተማ ላይ ተመስርቶ ነበረ 1ኛ ኮር። አሁን ከሰም ኮር እንደገና ሲመሰረት ጀነራል ተፈራም የተናገሩት ነገር ነበር። አድጓል መደበኛ ሰራዊት ሆኖ ይሄውና እንደውም ያሉት ለፋኖ ሰራዊት የገባችሁትን ቃል ፈጽማችሁ አደረጃጀታችሁን እያደረሳችኋል ነው። ከዚህ በፊትም በነገር ላይ ጀነራሉ ሰራዊት የማድረግ ስራ እየሰራ ነው ብሎ ከ8 ወር በፊት ተናግረው ነበር። ዝም ብሎ ይሄ በህዝባዊነት በጣም በወገንተኝነት በመቆርቆር እና ብሶት የወለደው ሆኖ ወደ ጫካ የገባውን ኃይል ሰራዊት እያደረግነው ነው፣ መደበኛ ሰራዊት በስልጠና እያበቃ ነው የሚል ነገር ጀነራል ተፈራ ተናግረው ነበር በትክክል። እና አሁን እድገቱን ስታዩ ያ ነው። በወሎም እንደዚሁ ተጨማሪ የደጋው መብረቅ ተጨማሪ ኮር ተቋቁሟል። ከዚህ ቀደም ያሉ 5